ሚያ ካሊፋ ወደ ሃርድ ቶክ እንኳን በደህና መጣሽ። ስለጋበዛችሁኝ አመሰግናለሁ። በብዙ መመዘኛዎች አንቺ በጣም ዝነኛ ሴት ነሽ። ለምሳሌ በኢንስታግራም ላይ ከ16 ሚሊዮን በላይ ተከታዮች አሉሽ። ነገር ግን የዝነኝነትሽ መነሻ በፖርኖግራፊ ኢንዱስትሪ ውስጥ በነበረሽ አጭር ተሳትፎ ላይ የተመሰረተ ነው። ይህንን ሁኔታ መቋቋም ይከብድሻል? በእርግጠኝነት ከዘርፉ ከወጣሁ በኋላ የኢንስታግራም አካውንትን አልሰረስኩትም ነበር። ነገር ግን በዳይሽ ደጋፊዎች ተጠልፎ ፕሮፓጋንዳዎች ይለጠፉበት ነበር። ስለዚህ ኢንስታግራም ዘጋው። ለሌላ 1 ዓመት ያህል አዲስ አካውንት አልከፈትኩም ነበር። በመጨረሻ ግን ያቺ በመጥፎ ስም የምትታወቅ ቀድሞ የፖርኖ ተዋና የሚለውን እጣ ፈንታይን ተቀብዬ ታሪኩን ለመቀየር ወሰንኩ። ስለዚህ አዲስ የኢንስታግራም አካውንት ከፈትኩና የተሻለ ቃል ስለሌለ ኢንፍሉዌንሰር ለመሆን መሞከር ጀመርኩ። ምክንያቱም ስምሽን ጉግል ላይ ስንፈልገው እኔም ለዚህ ፕሮግራም ምርምር ስላደረኩ አውቀዋለሁ። በስራ ቦታ ኮምፒውተር ላይ ነው የፈልገው? አዎ፣ እንግዲህ ለስራ ስለሆነ። ግን ዋናው ነጥብ ስምሽን ስንፈልግ ቁጥር 0 የሌላቸው ቪዲዮ ሊንኮች ይመዳሉ። የፖርኖ ኮከብ ፖርን ስታር የሚለው ቃል ወዲያውኑ አብሮ ይታያል። ይህ ምንም ያህል ብትሞክሪ ፈጽሞ ልታሸንፊው የማትችዩ ነገር ይመስላል። በመጀመሪያ ደረጃ ይህ ንግግር ትንሽ ሸጋራ ነው። እኔ ግን ሁኔታውን ለመቀየር እየሞከርኩኛል። ቴክኖሎጂና ኢንተርኔት የሚሰሩበት መንገድ እንደሆነ ይገባኛል። በጉግል ላይ ብዙም ተወዳጅ የሆኑ መረጃዎች የሉኝም። እኛ ግን ያንን ለመቀየር እየጣርን ነው። ጉግል ላይ መጀመሪያ ከሚመጡት ነገሮች አንዱ የእኔ ያልሆነና እኔ የማልቆጣጠረው ድረገጽ ነው። ነገር ግን ገጹ ልክ እኔ ራሴ እንደምመራው ተደርጎ በእኔ ተሳቢነት የተጻፈ ነው። በዊኪፒዲያ ላይ እንኳን እንደ የእኔ ይፋዊ ድረገጽ ተደርጎ ተመዝግበዋል። ሕጋዊ እርምጃን ጨምሮ ያንን ለማስወገድ ብዙ ጊዜ ሞክረናል። ነገር ግን ድርጅቱ ሊሰማን አልቻለም። ብዙ ጥያቄዎችንም አቅርበንላቸዋል። እስቲ ነገሩን ደረጃ በደረጃ እንመልከተው። ከሊባኖስ በወላጆቿ ወደ አሜሪካ የመጣች፣ በአሜሪካ ትምህርት ቤት የተማረች፣ ግልጽ የሆነ ብልህነት ያላት፣ በቴክሳስ ዩኒቨርሲቲ የታሪክ ትምህርት የተከታተለች ሴት እንዴት በፖርኖግራፊ ኢንዱስትሪ ውስጥ ልትገባ ቻለች? ዝቅተኛ የራስ መተማመን ማንንም አይመርጥም ብዬ አስባለሁ። ከመልካም ቤተሰብ መጣሽም አልመጣሽ ምንም ለውጥ የለውም። በልጅነቴ ሙሉ በክብደት መጨመር ምክንያት እታገል ነበር። ማራኪ እንደሆንኩ ወይም የወንዶችን ትኩረት እንደምጋባ ተሰምቶኝ አያውቅም ነበር። በድንገት በመጀመሪያው የዩኒቨርሲቲ ዓመቴ ትናንሽ ለውጦችን በማድረግ ክብደት መቀነስ ጀመርኩ። በመመረቅበት ጊዜ ትልቅ ለውጥ ለማምጣት ተዘጋጅቼ ነበር። ክብደት ስቀንስ በመጀመሪያ የጠፋው የጡቴ ቅርጽ ስለነበር በጣም እጨነቅ ነበር። ወደ 50 ፓውንድ 23 ኪሎ ገደማ ነኝ። ይህ በጣም ከፍተኛ የክብደት መቀነስ ነው። አዎ፣ ሙሉ በሙሉ በአካል ቀይሮኛል። ትልቁ ጭንቀቴ ጡቶቼ ስለነበሩ ወደ ቀድሞ ሁኔታቸው እንዲመለሱ ፈለግኩ። ያንን ካደረግኩ በኋላ ከወንዶች ከፍተኛ ትኩረት ማግኘት ጀመርኩ። ለዚህ ደግሞ ፈጽሞ አልለመድኩም ነበር። ያንን ትኩረት አጥብቄ ካላያዝኩትና የሚጠበቅብኝን ካላደረግኩ የሚጠፋ መስሎ ተሰማኝ። ለመጀመሪያ ጊዜ ያገኘሁትን ሙገሳና ተቀባይነት ማጣት አልፈለግኩም። በመንገድ ላይ ነበርሽ መሰለኝ የታየሽው። ወጣት ተመራቂ ሆነሽ ስራ እየፈለግሽ በነበርበት ወቅት አንድ ሰው መንገድ ላይ አግኝቶሽ አብረን መስራት እንችላለን አለሽ። በኋላ ግን የፖርኖ ስራ እንደሆነ በግልጽ ነገረሽ። ከዚህ ከመሸሽ ይልቅ ወደ እሱ እንድትሳቢ ያደረገሽ ምንድን ነው? ነገሩ እንደዛ አልነበረም። ዝም ብሎ መጥቶ ፖርኖ መስራት ትፈልጊያለሽ አላለኝም። ይልቁንም ቆንጆ ነሽ፣ ሞዴሊንግ መስራት ትፈልጊያለሽ፣ የሰውነት ቅርጽሽ ደስ ይላል፣ ለራቁት ሞዴሊንግ ብትሆኚ ጥሩ ነው በሚሉ ቃላት ነበር የጀመሩት። ወደ ስቱዲዮ ሲሄድ በጣም የተከበረ ቦታ ነበር። ቦታው ማያሚ ፍሎሪዳ ውስጥ ነበር። ንጹህና ማራኪ ነበር። እዚያ የሚሰሩት ሰዎች ሁሉ ደግ ነበሩ። የሥራ ቦታዎቻቸው በቤተሰብ ፎቶግራፎች የተሞሉ ነበሩ። ይናሰራው ወይም ምቾት የማይሰጥ ነገር አልነበረም። ለመጀመሪያ ጊዜ በሄድኩበት ቀን ቪዲዮ አልቀረጽኩም፣ በሁለተኛው ቀን እንጂ። የመጀመሪያው ቀን ዝም ብሎ ይህን ማድረግ ትፈልጊያለሽ፣ ወረቀቶችን ፈርሚ የሚሉ ነገሮች ነበሩ።
ከዚያ በኋላ የዋህ ወጣት ሴቶችን ስለሚያጠምዱ ሰዎች ተናገርሻል። አሁን ወደ ኋላ መለስ ብለሽ ስታየው አሁን ዕድሜሽ 26 ነው፣ ያኔ ግን 21 ነበርሽ። ያቺ የ21 ዓመት ወጣት ተጠቅሞባታል፣ ዩዝድ ተደርጋለች ብለሽ ታስቢያለሽ? እንደ ተበዳይ ቪክቲም ይሰማሻል? በጣም ተበዳይ ነበረች። መጠቀሚያ የሆነች እንደሆነና የሚነገሯት ነገሮች ውሸት እንደሆኑ የመለየት አቅም አልነበራትም ብዬ አስባለሁ። ውሸት ባይሆኑም እንኳን እኔን በማባበል ማኒፑሌት በማድረግ እነሱ የሚፈልጉትን እንድሰራ ያደርጉኝ ነበር። ግን ራሴን እንደ ተበዳይ ማለት አልፈልግም። ያንን ቃል አልወደውም። ምንም እንኳን ውሳኔዎች አስከፊ ቢሆኑም የራሴ ውሳኔዎች ነበሩ። ነገር ግን ሴቶች ወደ ኢንዱስትሪው የሚገቡበት መንገድ መቀየር አለበት ብዬ አስባለሁ። ይህ በቢሊዮን የሚቆጠር ዶላር የሚንቀሳቀስበት ኢንዱስትሪ ነው። ነገር ግን በመሃል ያሉት ወጣቶች ናቸው። በ100 ቢሊዮን ጊዜ የተታዩት እነዚህ ቪዲዮዎች ሲቀረጹ አንቺ ምን ያህል ቁጥጥር ወይም ስልጣን ነበረሽ? In the process of making those videos, which we now know have been viewed hundreds of billions of times? ምንም በጣም ትንሽ። ከአንዱ ልብስ ይልቅ ሌላውን ልብስ አዎ ወይም አይ ከማለት ባለፈ ስለሚቀረጸው ነገር፣ ስለ ጭብቱ፣ ስለ ይዘቱ ወይም ቦታው ምንም የምለው ነገር አልነበረም። ምርጫው የኔ አልነበረም። ግን ስምምነት በጣም መሰረታዊ ነገር ይመስለኛል። አንቺ የማትፈልጊውን የሴክስ ተግባር እንዲፈጸም ቢጠይቁሽስ? አይ ሊያስገድዱህ አይችሉም በጭራሽ። በቅርቡ ስለ ስነ ልቦናሽ ስትናገሪ ቪዲዮዎቹን በምትቀረጭበት ጊዜ አይምሮሽ ልክ እንደጠፋ ብላክ አውት እንዳደረገና አሁን ስታዩ ያደረግሻቸውን ብዙ ነገሮች በግልጽ እንደማታስታውሺ ተናግረሽ ነበር። ወደ ኢንዱስትሪው እየጠለቅሽ በሄድሽ ቁጥር በአይምሮሽ ምን ይካሄድ እንደነበር ልታስረጅኝ ትችላለሽ? ያኔ ያልኩትን ለመግለጽ የተጠቀምኩበት ቃል አድሬናሊን የሚለው ነው። አድሬናሊኔ በጣም ከፍተኛ ነበር። ምክንያቱም የማደርገው ነገር ከዚህ በፊት አደርገዋለሁ ብዬ ካሰብኩት ወይም ከምገምተው በላይ ስለነበረ ነው። ስለዚህ ያ ከፍተኛ አድሬናሊን ወደ ኋላ ተመልሼ ምን እንደተፈጠረ በትክክል እንዳላስታወስ አድርጎኛል። አሁን ስለሱ ማውራት ይከብሻል? ትንሽ ይከብዳል። ይገባኛል። አንቺ የአረብ ተወላጅ ነሽ። ወላጆችሽ ከሊባኖስ የመጡ ናቸው። እኔም ሊባኖስ ነው ተወልጄ ያደግኩት። በትክክል። የአረብ ባህል ደግሞ በአጠቃላይ ወግ አጥባቂ ነው። ይህ ወደዚህ ሥራ ስትገቢ ሌላ ተጨማሪ ሸክም አልሆነብሽም? ሊሆን ይችላል። በከፊል ግን አመጽም ነበር። በጣም ገደብ ያለፈና ከባህሪዬ ውጪ የሆነ ነገር በማድረግ ራሴን እንኳን ማስደንገጥ ፈልጌ ነበር። ምናልባት ይህ ሞኝ ጥያቄ ሊሆን ይችላል። ነገር ግን ቤተሰቦችሽ የምታደርጊውን ነገር አያውቁም ነበር አይደል? አያውቁም ነበር። ሲያውቁ ግን አገሉኝ፣ ዲሶ እንዳደረጉኝ። በዓለም ብቻ ሳይሆን በቤተሰቦቼና በዙሪያዬ ባሉ ሰዎች ሙሉ በሙሉ እንደተገለልኩ ተሰማኝ። በተለይ ስራውን ካቆምኩ በኋላም ብቸኛ መሆኔ በጣም ከብዶኝ ነበር። አንዳንድ ስህተቶች ይቅር የማይባሉ መሆናቸውን ተረዳው። ግን ጊዜ ሁሉንም ይፈውሳል። አሁን ነገሮች እየተሻሻሉ ነው። ስለ ኢንዱስትሪው አሰራር ሌላ ነገር ልጠይቅሽ። ስልጣን እንደ ገንዘብ፣ በሥራው ውስጥ ወንዶችም ሴቶችም ተዋናዮች ናቸው። ነገር ግን በውሳኔ ሰጭነት ወይም በቁጥጥር ቦታ ላይ የነበሩ ሴቶች ነበሩ? በእርግጠኝና ከተዋናዮቹ ጋር በቅርበት ከሚሰሩት አንዷ ሴት ነበረች። በጣም ደግና ፕሮፌሽናል ነበረች። በቢሮ ውስጥም በቴክኒክና በሽያጭ ዘርፍ ብዙ ሴቶች አሉ። እንዴት እንዲህ አይነት ስራ አገኛችሁ ብዬ ጠይቄያቸው ነበር። በጓደኛ በኩል እንደሆነ ነገሩኛል። How did you find this job? Like, how do you apply for a job like this? The word of mouth through a friend? The financial side of it is extraordinary too. After you made
video that I want to talk about in a moment. የገንዘቡ ጉዳይም አስገራሚ ነው። ትንሽ ቆይተን የምናወራበትን ያንን ሂጃብ የለበሽበትን ቪዲዮ ከሰራሽ በኋላ በዓለም ላይ በጣም ተወዳጅ በሆነው ፖርንሃብ ድረገጽ ላይ ለአንድ ወቅት አንደኛ ተወዳጅ ተዋናይ ነበርሽ። በመቶ ሚሊዮኖች የሚቆጠር እይታ ነበረሽ። ሆኖም ግን በሰራሻቸው 12 ቪዲዮዎች በአጠቃላይ የተከፈለሽ $12,000 ብቻ ነው። አንቺን ለከተረሽ ድርጅት ባንክ ብሮዝ እና ለድረገጹ ፖርንሃብ ግን በሚሊዮን የሚቆጠር ዶላር አስገኝተሻል። ይህ እንዴት ሊሆን ቻለ? For both Bang Bros, the company that you worked with, and Pornhub, the aggregating site. How could that be? አሰራሩ እንደዛ ስለሆነ ነው። በእኔ ላይ ብቻ የተደረገ ልዩ ነገር አይደለም። መጥፎ ውል ወይም መጥፎ ማናጀር ስላለኝ አይደለም። እንዲያውም ማናጀርም ሆነ አማካሪ ያኔ የ21 ዓመት ወጣት ነበርሽ። ገና ከልጅነት ወጥተሽ ነበር። የሰው ልጅ አይምሮ እስከ 25 ዓመቱ ድረስ ሙሉ በሙሉ አይጎለመስም። ስለዚህ ውሳኔ ሰጪው የአይምሮዬ ክፍል ገና መገንባት ነበረበት። ይህ ስህተት ነው የሚለኝ ወይም የሚመክረኝ ማንም አልነበረም። ይህ ስለ ፖርኖ ኢንዱስትሪ ባህሪ ጠቃሚ ነጥብ ነው። አንድ ቪዲዮ አንዴ ከተሰራ ለዘላለም ኢንተርኔት ላይ ይኖራል። ተወዳጅ በሆነ ቁጥር እነሱ ገንዘብ ያፍሳሉ። ቪዲዮዎችሽ በመካከለኛው ምስራቅ በጣም ተወዳጅ እንደነበሩ ይታወቃል። በመካከለኛው ምስራቅ ነው ከሁሉም በላይ ተወዳጅ የነበሩት። በጣም የሚያስገርመው ደግሞ የሞት ዛቻዎችን የሚልኩልኝ እነዚሁ ሰዎች መሆናቸው ነው። አይነት ያለው ክፍያ ወይም መብት የለሽም? ምንም፣ በፍጹሙ። እስከ ዛሬም ድረስ የፖርኖ ውሎች የሚሰሩት በዚህ መንገድ ነው። ለሁሉም ሰው፣ ለወንድም ለሴትም ተመሳሳይ ነው። ቀደም ወደ ጠቀስኩት አነጋጋሪ ቪዲዮ እንሂድ። 3 ወጣቶች የነበራችሁበትና አንቺ የእስላማዊ ራስ መሸፈኛ ሂጃብ ለብሰሽ የነበረበት ቪዲዮ ነው። ከዚያም ወደ ሴክስ ትዕይንት ተቀየረ። ይህ ምን ያህል ቀስቃሽና አደገኛ እንደሆነ ያኔ አታውቂም ነበር? እኔ በወቅቱ እናንተ ሰዎች እያስገደላችሁኝ ነው ብዬ በግልጽ ነግሬያቸው ነበር። እነሱስ ምን አሉ? ዝም ብለው ሳቁብኝ። ታዲያ ለምን አላደርገውም አላለሽም? በፍርሃትና በመሸማቀቅ ነው። አይብል ምን ሊፈጠር እንደሚችል ፈራሁ። ሊያስገድዱሽ አይችሉም። ያኔማ አስገድዶ መድፈር ይሆን ነበር። ግን ፈራሁ። ለምሳሌ ምግብ ቤት ሄደህ ምግብህ ስህተት ሆኖ ሳለ አስተናጋጁ መጥቶ እንዴት ነው ሲለህ ለመናገር የምትፈራበት አይነት ስሜት ነው። ተሸማቀቄ ነበር። አንቺ ያልሻለሽው ስምምነት ኮንሰንት የሚለው ጽንሰ ሐሳብ በኢንዱስትሪ ውስጥ ባሉ ውሳኔ ሰጪ ወንዶችና በአንቺ አይነት የ21 ዓመት ወጣት ተዋናይ መሃል ትርጉም የለውም ነው። በእርግጠኝነት 4 ነጭ ወንድ አዘጋጆች ባሉበት ክፍል ውስጥ እንዲህ አይነት ስጋት ተናግረሽ እነሱ ሲስቁብሽ በጣም ተስፋ አስቆራጭ ነው። ዳግመኛ መናገር እንዳትፈልጊ ያደርግሻል። ውል ስትፈርሚም እንደዛው ነው። የኩምባንያው ፕሬዚዳንትና ዋና ሥራ አስፈጻሚ አጠገብሽ ተቀምጠው ስታነቢው ይመለከቱሻል። በጭንቀት ምክንያት የምታነቢው ነገር ምንም አይገባሽ። ያ ቪዲዮ ተከቶ ሲያልቅ ይህ ለኔ ጥፋት ነው የሚሆነው የሚል ስሜት ነበረሽ? አድሬናሊኑ ገና ስላልቀዘቀዘ እስከሚቀጥለው ቀን ድረስ አልታወቀኝም ነበር። ነገር ግን ቪዲዮው እንደተለቀቀ ዓለሜ ሁሉ ተናጋ። ፖርኖ መስራት የቻልኩ መስሎ የታየኝ ማንም አያውቅብኝም ብዬ በማሰቤ ነበር። በሚሊዮን የሚቆጠሩ ልጃገረዶች ራሳቸውን ቀርጸው ሴክስ ያደርጋሉ። ስማቸውንም ሆነ ማንነታቸውን ማንም አያውቅም። እኔም እንደ ቆሻሻ ምስጢር ልይዘው ፈልጌ ነበር። ነገር ግን በፊቴ ላይ ፈነዳ። ለፊልም አዘጋጆቹ ግን ትልቅ ስኬት ነበር። በመቶ ሚሊዮኖች የሚቆጠር እይታ ወዲያውኑ አገኙ። አንቺን በጠርሙስ ውስጥ ያለ መብረቅ ብለውሻል። ነገር ግን አንቺ በአሁኑ ሰዓት በዓለም ዘንድ የምትታወቂው ሂጃብ የለበሰችው የፖርኖ ተዋናይ ተብለሻል። ዛቻዎች ደርሰውሻል?
and you got threats. Oh, yeah. አዎ ዳይሽ ናቸው አልልም፣ ምክንያቱም ዳይሽ ውስጥ ያለ ሰው ትዊተር አለው ብዬ አላስብም። ግን ደጋፊዎቻቸው አዎ የኔን ምስል አንገቱን ከሚቀላ ሰው ምስል ጋር አቀናጅተው ፎቶሾፕ አድርገው ቀጣዩ ተራ ያንቺ ነው የሚሉ መልእክቶችን ይልኩ ነበር። በወቅቱ ምን ያህል ብቸኝነት ተሰምቶሽ ሊሆን እንደሚችል መገመት አልችልም፣ ምክንያቱም ይህንን ከቤተሰብሽ ጋር መወያየት አትችይም ነበር። አዎ በጣም የሚያስፈራ ነበር። እኔ ግን ነገሮችን የምቋቋመው በቀልድ ነው። ስለዚህ ምላሼ ጡቶቼ ውድ ስለሆኑ እንዳትቆርጧቸው የሚል ነበር።